ታሪክህን የሚቀይሩ 8 ህጎች። የትም ቦታ ላይ ስትሄድ ከሰዎች ጋር ስትገናኝ በሆነ ሚዛን ላይ ያስቀምጡሃል። አንተን ከፍ አድርገው ወይም ዝቅ አድርገው ማየት እንዳለባቸው ይወስናሉ። በዙሪያ ያሉ ሰዎች፣ በባልደረቦች፣ በማታውቃቸው መንገደኞች እጅህን በጨበጠ ወይም ደግሞ አዳራሽ ውስጥ አይን ለአይን በተገጣጠምከው ሰው ሁሉ እየተመዘንክ ነው። ምን አይነት ሰው ነው እያሉ ነው። እናም አብዛኛው ሰው የማይጋፈጠው መራራ እውነት ይሄ ነው። በዚህ ስውርና በማያቋርጥ ሚዛን ላይ ሰዎች አንዳንዴ ዝቅተኛውን ቦታ ይሰጡሃል፣ ይንቁሃል። ክብር ደግሞ በቃላት የሚገኝ ስጦታ አይደለም። ክብር በኃይል የሚገኝም አይደለም። ክብር በስሌትና በውሳኔ የሚገኝ ነው። ጸባይህ፣ ሁኔታ፣ ውሳኔዎች፣ ንግግርህ፣ ዝምታ ሳይቀር በየሰከንዱ በሰዎች እየተመዘነ ነው። ሰዎቹ በንቃት እያስተዋሉ ላይሆን ይችላል። ስለ ራሳቸው እያሰቡ ይሆናል። በውስጣቸው ግን አንተን መገምገማቸውን አያውቁም። እናም ራስህን በቅንነት ከጠየቅከው ክብርህን የምታጣባቸው ቅጽበቶች አሉ። ብዙ ስታወራ፣ ብዙ ስታብራራ፣ ለነገሮች ፈጣን ምላሽ ስትሰጥ፣ ስትቸኩል፣ ስትቅለበለብ፣ ተቀባይነት ለማግኘት ስትጣጣር፣ እነሱ እንዲወዱ ስትጋጋጥና ሳታውቀው ሰዎች እንዴት ሊይዙህ እንደሚገባህ የምታስተምራቸው ደግሞ አንተ ነህ። ግን ትልቁ ለውጥ የሚጀምረው እዚህ ጋር ነው። ይሄ ቪዲዮ ሌሎችን ስለመቆጣጠር አይደለም። ከዚያ እጅግ በላቀና አደገኛ በሆነ ነገር ላይ ነው የሚያተኩረው፣ ራስህን ወይም አንተን በመቆጣጠር። ምክንያቱም አንዴ ይህንን ጥበብ ከጨበጥክ ክብር በራሱ ጊዜ የሚመጣ ውጤት ይሆናል። ራሱን የሚቆጣጠር ሰው በዚህ ዓለም የፈለገውን ነገር በሙሉ ማሳካት ይችላል። የፍቅር ግንኙነት፣ ትዳርህ፣ ስራህና ቢዝነስህ ሁሉ ራስን መግዛት ስትጀምር እስከ መጨረሻው ይስተካከላል። በሚቀጥሉት ጥቂት ደቂቃዎች ውስጥ 8 ህጎችን እሰጥሃለሁ። ህግን ያልኩት ምክር አላልኩም፣ ዘዴዎች አላልኩም፣ ህጎች ናቸው። 8ቱን ወሳኝ ህጎች ስትሰማ ለካ ለዚህ ነው እንትና የተወኝ፣ እንትና የራቀኝ፣ የናቀኝ፣ በሰዎች ፊት ሞገስ የሌለኝ ለካ ለዚህ ነው ትላለህ። ዓላማው ሰዎችን እንድታስደስት ክብር እንድታገኝ ብቻ አይደለም፣ የስሜት ብስለት ወይም ኢሞሽናል ኢንተለጀንስ እንዲኖርህ ነው። በታሪክ ውስጥ እጅግ የተከበሩ የሚፈሩና የሚደነቁ ሰዎች ሲመሩባቸው የኖሩትን በስነ ልቦና ሳይንስ የተረጋገጡ የኃይልና የመከበር ህጎችን እነግርሃለሁ። እነዚህን መተግበር ስትጀምር የሆነ ነገርህ መቀየር ይጀምራል። የናቁህ ዝቅ አድርገው የሚያዩ ሰዎች ቆም ብለው ያስባሉ። ንግግርህን የማያደምጡህ አክብረው እንደ ባለስልጣን ያደምጡሃል። ሊፈታተኑህ ቻሌንጅ ሊያደርጉህ የሚፈልጉ ሰዎች ይቆጠባሉ። ምክንያቱም የቱ ጋር አንተን መግፋት እንዳለባቸው ግራ ይገባቸዋል። ከሁሉ በላይ ለራስህ የምትሰጠው የወረደ ክብር ለአንዴና ለመጨረሻ ጊዜ ይቀየራል። የሃይ ስኩል ተማሪ በዙሪያ አለ። 9ኛ ክፍል ይሆናል፣ 10ኛ፣ 11ኛ ወይ 12ኛ ክፍል። የትኛው ትምህርት ነው የሚከብደው? ማትስ ይከብደዋል ወይስ ፊዚክስ ወይስ ኬሚስትሪ ወይስ ባዮሎጂ ነው? እንግሊሽስ ያስቸግረዋል ወይስ ሂስትሪ እና ኢኮኖሚክስ? የ12ኛ ክፍል ብሔራዊ ፈተናን አልፎ ዩኒቨርሲቲ መግባት ይፈልጋል? እንዲገባው አድርጎ የሚያስጠናው፣ ጥያቄ የሚያሰራው፣ የሚፈትነው፣ ጎበዝ እንዲሆን የሚረዳው ነገር ይፈልጋል? አንድ የሞባይል አፕሊኬሽን አለ። ባለፈው ዓመት በዚህ አፕሊኬሽን አጥንተው ከ400 ተማሪዎች 390ው የ12ኛ ክፍል ብሔራዊ ፈተናን አልፈው ዩኒቨርሲቲ ገብተዋል። አፕሊኬሽኑ ላይ እኔ ራሱ ማትስ እንዲወድ አድርጌ አስተምረዋለሁ። በትምህርቱ ጎበዝ ሆኖ ትልቅ ቦታ እንዲደርስ እንዲያኮራ ከፈለክ አንዱ ለተዋለለት አፕሊኬሽኑን ከጉግል ፕሌይ ስቶር ላይ አውርዶ ስልኩ ላይ እንዲጭን ንገረው። ፊውቸርኤክስ ይባላል የአፕሊኬሽኑ ስም። እንዴት እንደምናስጠናው ቪዲዮውን፣ ኖቱን፣ ፈተናውን፣ የትምህርት ጌሙን ሁሉ በነፃ ቼክ ማድረግ ማየት ይችላል። ይለውጠኛል ብሎ ካመነ ሁሉንም ነገር ማግኘት እፈልጋለሁ ካለ ደግሞ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚለውን ምልክት ይንካው። እዛ ላይ የሚለውን ነገር በሙሉ ያድርግና በትምህርት ራሱን መለወጥ ይጀምር። ስልኩ ላይ ትምህርቶቹን ጭኖ ሲፈልግ በኢንተርኔት ኢንተርኔት ብዙ አላገኝም ካለ ደግሞ ያለ ኢንተርኔትም ማጥናት ይችላል። ስልኩ ላይ ጭኖ ከተማረ አይቀር ውጤታማ መሆን አለበት። ፊውቸርኤክስ ይባላል አፕሊኬሽኑ። ወደ ወሳኙ አጀንዳችን እንግባ። 8ቱን ህጎች ከመናገሬ በፊት ሐሳባችንን በሳይንስ እንደግፈው። የሰው ልጅ ስላንተ የመጀመሪያውን ግምት ለመስጠት የሚፈጅበት ጊዜ
ከሰከንዶች በታች ነው። በስነ ልቦና ይህንን ቅጽበታዊ ምልከታ ወይም ቲን ስላይስ ጀጅመንት ይባላል። አንተ ገና አፍህን ሳትከፍት ምንም ሳትናገር ሰዎች ይወስናሉ። በራሱ ይተማመናል ወይስ ፈሪ ነው? ዋጋ ያለው ሰው ቫሉያብል ነው ወይስ በቀላሉ የሚተካ ተራ ሰው ነው? ጠንካራ ነው ወይስ ችላ የሚባል ሰው ነው? መራራው እውነት ደግሞ አንዴ የሳሉት ምስል ወይም ኢምፕሬሽን በቀላሉ አይፋቅም። ታውቁታላችሁ ይህን አባባል፣ ፈርስት ኢምፕሬሽን ኢዝ ላስት ኢምፕሬሽን ይባላል። መጀመሪያ ስላንተ የሚኖራቸው ግምት እስከ መጨረሻው ይዘልቃል ማለት ነው። ስለዚህ ህጎቻችንን እንጀምር። አንደኛ፣ ያሰብከውን በሙሉ አታውራ። የሰው ልጅ ስለሚያደርገው ነገር የማውራት ከፍተኛ ፍላጎት እንዲያውም ሱስ አለበት። አዲስ ንግድ እኮ ልጀምር ነው፣ ሰውነቴን ልቀይር ነው፣ ያው ስፖርት ልጀምር አስቤያለሁ፣ ይህንን ስራ እኮ ልለቅ ነው፣ ቢዝነስ መጀመር አስባለሁ። ጨዋታ መሃል ያሰብከውን ሁሉ ለሰዎች ትናገረዋለህ፣ በኢንተርኔት ላይ ትለጥፈዋለህ፣ ለጓደኞች፣ ለቤተሰብህ፣ ለሚሰማ ሁሉ ትናገራለህ። ስህተት ትሰራለህ፣ ዝርዝሩን ታብራራለህ፣ ስኬቱን በምናብህ የሳልከውን ሁሉ ትዘረግፈዋለህ። እዛው እያወራህ ጭብጨባ ወይም ትችት ትቀበላለህ። ይሄ ደግሞ ደስ የሚል ስሜት ይሰጥሃል አይደል? ትንሽ ቆይቶ ግን እንደተነፈሰ ፊኛ ትሆናለህ፣ ኩምሽሽ ትላለህ። ስራውን ለመጀመር ጉልበት አይኖርህም። ለምን? እስኪ አስበው። ከዚህ በፊት ስንት ጊዜ ነው ለሰዎች አውርተህ ምንም ነገር ሳታደርግ የቀረኸው? ቃል ገብተህ ይሄን አደርጋለሁ ብለህ ብዙ ነገር ወደኋላ ቀርተሃል አይደል? ምክንያቱን ልንገርህ። ይኸውልህ ያሰብከውን ቢዝነስ ስራውን በአፍህ አማካኝነት ቀድመህ ትኖረዋለህ፣ ትናገረዋለህ። አይምሮህ በመናገር የሚገኘውን ደስታ ወይም ዶፓሚን ያገኛል፣ ደስ ይለዋል። ስለዚህ በመስራት የሚገኘውን ደስታ አይፈልገውም፣ ምክንያቱም በወሬ ኦልሬዲ አግኝቶታል። የመስሪያ ጉልበትን በአፍ አውጥተህ ጨርሰሃል። በኒውዮርክ ዩኒቨርሲቲ የነርቭ ሳይንቲስቱ ወይም ኒውሮ ሳይንቲስቱ ፒተር ጎልዊትዘር ያደረገው ጥናት እንደሚያሳየው ማንነትህን የሚገልጽ ግብህን፣ ዓላማህን ስትናገር፣ ለምሳሌ ሰውነቴ እንዲስተካከል ስፖርት ልጀምር ነው ስትል አይምሮህ ግቡን ከወዲሁ እንዳሳካው አድርጎ ይመዘግባል። አሳክቶታል ብሎ ያስባል። ከዛ ከሰዎች የምታገኘው አድናቆት አይምሮህ ስራውን ሰርቶ ሲጨርስ ሊያገኝ የሚገባውን የዶፓሚን ሽልማት ቀድሞ ይሰጠዋል። በዚህ ምክንያት ግቡን የመምታት ፍላጎትህ በከፍተኛ ሁኔታ ይቀንሳል። ለምን? በወሬ አሳክቸዋለሁ ብሎ ስላመነ መስራቱን አይፈልግም። ስለዚህ ዝም በል። ህልሞችን በምስጢራዊ ቁልፍ በተዘጋ ሳጥን አስቀምጥ። ለስራው ለቢዝነስ ከሚያግዙ ሰዎች ውጭ ለማንም አትናገር። የሰዎችን አድናቆት ወይም ማረጋገጫ አትፈልግ። ለራስህ ያዘው። በውስጥህ ታፍኖ ይቀመጥ፣ ይብላላ። ውስጣዊ ግፊቱ ይደግ፣ ይፍላ። ያንን ኃይል ለመልቀቅ ብቸኛው መንገድ በገሃዱ ዓለም ያሰብከውን በድርጊት መግለጥ ብቻ ነው። ጸጥ ብለህ መስራት፣ መገንባት። ውጤትህ በራሱ ሰዓት በታላቅ ድምፅ ጮሆ ይናገራል። ምንም ማስታወቂያ የለም፣ ምንም መረጃ የለም። ጸጥ። የሰውን ፍቃድ መጠየቅ የለም። ውጤቱ ብቻ ባልታሰበ ሁኔታ እንደ መብረቅ ብቅ ይላል። በዝምታ ተንቀሳቀስ። አንበሳ ለማደን ሲወጣ አዋጅ አያስነግርም፣ ትንፍሽ ሳይል ያድናል እንጂ። ውሻ ይጮሃል፣ ጀግና ግን ይተገብራል። አንተ ደግሞ ጀግና ነህ።